የቲክታክ እና የዩቲዩብ ተከታዮች በሙሉ እንደምን አላችሁ? ባላችሁበት ሰላም እንድትሆኑ ተስፋ እያደረኩኝ ዛሬ ለአዳዲስ በተለይ ኮምፒውተር ብዙ እውቀት ለሌለን ሰዎች እቺ ጠቃሚ ነች ብዬ ይዤ መጥቻለሁ። ሁለት ነገሮችን ነው ማሳያችሁ በዛሬው ዕለት። አንደኛው ኮምፒውተራችን በዚህ መልኩ ተበላሽቶ ቢጠብቀን ያ ማለት አይከን ሳይዙ በጣም ትልልቅ ሆኖ የተሸፈኑ የማይታዩ አይከኖች በሚያጋጥመን ሰዓት እንዴት አድርገን ማስተካከል እንችላለን የሚለውን ለማሳየት ነው። በጣም ጎላ ተደርጎ ነው የተቀመጠው ዴስክቶፕ አይከን ጎላ ተደርጎ ነው የተቀመጠውና ይሄ በልኩ እንዴት ማስቀመጥ እንችላለን። በተለይ አነስ ያለ አይከን ቢሆን ይመረጣል ኮምፒውተር ላይና እንዴት አድርገን ማስተካከል እንችላለን የሚለውን ባጭሩ አሳያችኋለሁ። 8 አማራጮች አሉ። 8 አማራጭ ማለት ዴስክቶፕ ላይ የምናስቀምጣቸው አይከኖች ሳይዛቸው በ8 አይነት መልክ ማስቀመጥ እንችላለን ማለት ነው። ስለዚህ በ8 አይነት ለማስቀመጥ አንደኛው ራይት ክሊክ አድርገን ቪው ውስጥ ገብተን 3 አማራጭ ይሰጠናል። ላርጅ አይከን፣ ሚዲየም አይከን እና ስሞል አይከን ብለው 3 አማራጭ ነው የሚሰጠን። በዚህ ማስተካከል እንችላለን። 3 አማራጩን ብቻ መጠቀም እንችላለን። ነገር ግን ደግሞ ከሶስቱ 8 አማራጭ መጠቀም ነው የምፈልገው ለሚል ሰው ግን 8ቱ አማራጭ አሳያቸዋለሁ ማለት ነው። ምንድነው የምናደርገው? ኮንትሮል እንይዛለን፣ ሺፍት እንይዛለን። ኮንትሮል እና ሺፍት ይዘን ከ1 እስከ 8 ያሉ ቁጥሮችን በመጠቀም ሳይዛቸው የተለያየ ማድረግ እንችላለን። ለምሳሌ ኮንትሮል እና ሺፍት ይዤ 1 ብነካ በጣም ግብዳ ያደርገዋል። ትልልቅ ናቸው። የተሸፈኑ አይከኖች አሉ። አሁንም ኮንትሮል እና ሺፍት ይዤ 2 ብነካ የቀድሞ አይነት ይመጣል። ይሄም በጣም ትልቅ ነው። ዞሮ ከ1 ይሻላል እንጂ ትልቅ ነው። 3 ስነካ በዚህ አይነት መልኩ ያመጣልኛል። አሁንም 4 ብነካ በዚህ መልኩ ያመጣዋል። 5 ብነካ በዚህ መልኩ ዴስክቶፓችን እንደዚህ እንዲሆን ከፈለገን ያው በዚህ መልኩ ማስቀመጥ እንችላለን። አሁንም ኮንትሮል እና ሺፍት ይዤ 6 ብነካ እንደዚህ አድርጎ ያስቀምጠዋል። ኮንትሮል እና ሺፍት ይዤ 7 ብነካ በዚህ መልኩ ያስቀምጠዋል። እያንዳንዱ ፎልደር ከነ ሙሉ ስሙ ያስቀምጥልናል ማለት ነው። የሚደበቅ ፋይል የለም። ኮንትሮል እና ሺፍት ይዤ 8 ብነካ በዚህ መልኩ ያስቀምጠዋል ማለት ነው። ስለዚህ ስንት አማራጭ አየን ማለት ነው? 8 አማራጭ አለ። የዴስክቶፕ አይከናችን ሳይዙ እና ጽሁፎቹ እንዲገቡም እንዲወጡም በምንፈልግበት ሰዓት ኮንትሮል ሺፍት ይዘን 8 አማራጮችን መጠቀም እንችላለን። ኮንትሮል እና ሺፍት ይዘን ከ1 እስከ 8 ያሉ ቁጥሮችን እየነካካን የተለያየ ሳይዝ ማምጣት እንችላለን። ለጊዜው እኔ የሚመቸኝ ኮንትሮል እና ሺፍት ይዤ 4 በዚህ መልኩ ነው ደስ የሚለኝ። ይሄው ሪፍሬሽ ሳረገው እንደዚህ ይሆናል ማለት ነው። ይሄ መጀመሪያ ቲፕ ነው። ሁለተኛ ቲፕ ኮምፒውተራችን ላይ ዚስ ፒሲ ሪሳይክል ቢን እና ኮንትሮል ፓነል ዴስክቶፕ ላይ ቢመጡ በጣም ጠቃሚ ናቸው፣ መሰረታዊም ናቸው። ማንኛውም ሰው ኮምፒውተር ገና ሲከፍት ዚስ ፒሲ ኦር ደግሞ ማይ ፒሲ የሚለውን ነው ቀጥታ መክፈት የሚፈልገውና ዚስ ፒሲ ስንከፍት ሎካል ዲስክ ሲ፣ ሎካል ዲስክ ዲ፣ ሎካል ዲስክ ኢ፣ ፍላሽ አስገብተን ከሆነም የፍላሻችን ምን ያህል ስቶሬጅ ይቀረዋል፣ ምን ያህል ተሸክሟል የሚለው ለማየት የሚያስችለን ዚስ ፒሲ ሲኖር ነው። ስለዚህ ዚስ ፒሲ ዴስክቶፕ ላይ ከሌለ ሪሳይክል ቢን ዲሊት የምንላቸው ፋይሎች ሪሳይክል ቢን ውስጥ ነው የሚቀመጡ። ሪሳይክል ቢንም ዴስክቶፕ ላይ ከሌለ ለጊዜው ያስቸግረናል። በተለይ ብዙ እውቀት ኮምፒውተር ላይ ብዙ እውቀት ለሌለን ሰዎች እንቸገራለን እና እንዴት አድርገን እነዛን ቀደም የጠቀስኳቸው አይከኖች ዴስክቶፕ ላይ ማስቀመጥ እንችላለን የሚለውን አሳያችኋለሁ። ምንድነው የምናደርገው? እዚህ ጋር ሪሳይክል ቢን የሚል የለም፣ ማይ ፒሲ የሚል የለም። እያያችሁ ነው፣ የለም።
ስለዚህ ምንድነው የምናደርገው? ራይት ክሊክ እናደርጋለን። እዚህ ጋር መተን ራይት ክሊክ አድርገን ፐርሰናላይዝ የምትላለች ታች ፐርሰናላይዝ እንለካለን። ከዛ እዚህ ጋር የሆኑ አማራጮች አሉ። እኛ የሚያስፈልገን ቴምስ የሚል ነው። ቴምስ አንዳንድ ኮምፒውተር ላይ ዴስክቶፕ አይከን ሴቲንግ የሚል እናገኛለን። አንዳንድ ኮምፒውተር ላይ ደግሞ ቴምስ ብሎ ይመጣና ቴምስ ስነካ ዴስክቶፕ አይከን ሴቲንግ የሚል እናገኛለን። እዚህ ጋር ያያችሁት ዴስክቶፕ አይከን ሴቲንግ የሚል እናገኛለን። ይሄ ማለት ነው። ስለዚህ እዚህ ውስጥ ገብተን ነው የምናስተካክለው። ዘን እዚህ ጋር የሌሉበት ምክንያት ኮምፒውተር ዚስ ኮምፒውተር የሚለው የሌለበት ምክንያት እዚህ ጋር ዲአክቲቭ ተደርጓል። ሪሳይክል ቢንም ዲአክቲቭ ተደርጓል። ኮንትሮል ፓነልም እንደዚሁ። ስለዚህ ምን እናደርጋለን? አክቲቭ እንዲሆኑ እዚህ ጋር ክሊክ እናደርጋለን። ራይት ከሆነ ዴስክቶፕ ላይ ይቀመጣል ማለት ነው። ሪሳይክል ቢንም ራይት እናደርገዋለን። ኮንትሮል ፓነልም ራይት እናደርገዋለን። ሶስቱ ራይት ካደረግን በኋላ አፕላይ እንላለን። አፕላይ ከዛ ኦኬ እንላለን። እንደዚህ ከማለታችን በፊት ግን ምናልባት እግረ መንገዳችን ብናውቀው ጥሩ የሚመስለኝ ለምሳሌ ዚስ ፒሲ የሚለው አይከኑ ይሄ ነው። የኮምፒውተር እና ቦርድ ነገር አለች ኪቦርድ። አይ ሌላ አይነት ምስል እንዲኖረው ነው የምፈልገው፣ ሌላ አይነት አይከን እንዲኖረው ነው የምፈልገው ብለን ካሰብን ቼንጅ ማድረግ እንችላለን። ቼንጅ የምናደርገው የት ውስጥ ገብተን ነው? ቼንጅ አይከን የምትላለች እዚችን ነካ ስናረጋት የተለያዩ አይከኖች የሲስተሙ ራሱ ሲስተሙ ያስቀመጣቸው አይከኖች አሉ። እነዛን አይከኖች መምረጥ እንችላለን። አሁን የተመረጠችው እቺ ነች። እኔ ግን ደስ አላለኝም ብዬ ሌላ አይከን መምረጥ እችላለሁ። ለምሳሌ ከነዚህ ሁሉ ደስ ያለኝን አይከን መምረጥ እችላለሁ። የትኛው ልምረጥ? የፕሌን ማድረግ እችላለሁ። የሞባይል ቅርጽ ያለው እንዲሆን ማድረግ እችላለሁ። የካሜራ ወይስ ካሜራ ማንም ስለሆንኩኝ የካሜራ ባረገው ደስ ይለኛል። ካሜራ ኦኬ። ካሜራ ለጊዜው የለም፣ ይኖራል ረጋ ብዬ ባይ። ለማንኛውም እችን ላርጋት፣ እችን አይከን ላርጋት። ኦኬ አልኳት። ከዛ አፕላይ እንላለን። ይኸው ተቀይራለች። እነዚህም መቀየር እንችላለን። ሪሳይክል ቢንም የራሳችን እንትን ማስያዝ እንችላለን። ስለዚህ ይሄ አፕላይ አልኩት፣ ኦኬ አልኩት። ከዛ እንወጣለን ከዚህ ማለት ነው። ይኸው ዚስ ፒሲ መጥቶልኛል፣ ሪሳይክል ቢን መጥቶልኛል፣ ኮንትሮል ፓነል መጥቶልኛል። ድንገት እነዚህ ከጠፉብን ቀድም ያልኳችሁ ፐርሶናላይዝ ውስጥ ገብተን ቴምስ ገብተን ዴስክቶፕ አይከን ሴቲንግ ውስጥ ገብተን እንመርጣቸዋለን ማለት ነው። ሁለተኛው ቲፕ ይሄ ነው። ሶስተኛው ቲፕ አሁንም ራይት ክሊክ እናደርጋለን። ፐርሶናላይዝ ውስጥ እንገባለን። ፐርሶናላይዝ ውስጥ ገብተን ቴምስ የሚል እንገባለን። ማውዝ ፖይንተር ሴቲንግ የምትላለች። አሁን የማውዛችን አይከን መቀየር እንችላለን ማለት ነው። እቺ አረው የምታሳየን ምልክት መቀየር እንችላለን። ገባው ከዛ ከስተማይዝ ማድረግ ነው። እዚህ ጋር የተለያዩ አማራጮች አሉ የተወሰኑ። በዚህ መልክ እንዲሆንልን ማድረግ እንችላለን። በዚህ መልክ እንዲሆን፣ በስክሪፕት መልክ እንዲሆን ማድረግ እንችላለን። በዚህ በሃዛርድ መልክ፣ በዚህ መልክ። ይሄ ካነሰን ደግሞ ብራውዝ ውስጥ እንገባና የተለያየ አይኮኖች አሉ። እዚህ ውስጥ በጣም ብዙ አይኮኖች አሉ። ከነዚህ ደስ ያለንን መርጠን ምን ማድረግ እንችላለን? መቀየር እንችላለን ማውዛችን ማለት ነው። ለምሳሌ እኔ አሁን ለጊዜው የትኛው ላድርገው? እስክሪብቶ ላድርገው። ኦኬ ያልኩት። ከዛ አፕላይ። ይኸው እስክሪብቶ ሆነች። ይኸው እስክሪብቶ ሆነች። እዚህ ጋር ኦኬ ያልኩት። ስለዚህ ከዚህ ወጥቼም እስክሪብቶ ነው የሚሆነው። በቃ እስክሪብቶ ነው የሚሆነው። ስለዚህ በዚህ መልኩ ሶስተኛው ቲፕ አገኘን ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት
እየጻፋችሁ ልታበረታቱኝ አይዞህ በርታ ቀጥልበት ልትሉኝ ይገባል ብዬ አስባለሁ። አመሰግናለሁ።